ቃልዲስ ፖድካስት ትዝታውን በድምጽ ትዝታውን በድምጽ የተወደዳችሁና የተከበራችሁ የሆሳብ ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? እነሆ ጭቃግና ጠል ከሚለው አጫጭር ልቦለድ ውስጥ ቱሉ ፎርሳ የተሰኘውን አጭር ልቦለድ ቀንጨብ አድርገን ልናስደምጣችሁ ወደድን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በነገራችን ላይ ትረካውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። ላይኩ ደስ ይለናል፣ ሼሩ ብዙ ሰው ጋር እንድንደርስ ያደርጋል፣ ኮሜንቱ ደግሞ በሚቀጥለው ስራችን ላይ የጎደለንን ነገር አስተካክለን እንድንመጣ ያደርገናል። በድጋሚ አሁንም አብራችሁን ቆዩ። በነገራችሁ ላይ ቱሉ ፎርሳ ደራሲው በውል አይታወቅም። ይሁን እንጂ ቱሉ ፎርሳ በ1968 በነሐሴ ወር በጎህ መጽሔት ታትሞ ለንባብ የበቃ አጭር ልቦለድ ነው። ታሪኩ ከሚያነሳቸው ማህበራዊ ጉዳዮች ለህትመት ከበቃበት ጊዜ አንጻር ሲታይ ልቦለዱ ምናልባትም በ1966 ህዝባዊ አመጽ ዋዜማ እስከ 1968 ለንባብ ከበቃበት ጊዜ መካከል እንደተጻፈ ለመገመት ይቻላል። ቱሉ ፎርሳ ከአተራረኩ ማራኪነት ከቋንቋው ምናባዊነት ጋር የዘመን አሻራም ውስጡ ስላለበት ለዚህ ለሆሳብ ሚዲያ የአጫጭር ልቦለድ ትረካዎች መካከል ተመርጧል። አድማጮቻችን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አሁንም በድጋሚ በነገራችሁ ላይ የቱሉ ፎርሳን ደራሲ እናውቃለን የምትሉ ካላችሁ በኮሜንት አስታውቁ። ትረካውን ከወደዳችሁት ደግሞ ላይክ፣ ሼር እና ሰብስክራይብ አድርጉት። ቱሉ ፎርሳ ተራኪ ካስጌል መላኩ። ቱሉን ማን የማያውቃለ? እናንተ አታውቁትም እንዴ? ቱሉ ይሄ ማካሮኒ ፋብሪካ ውስጥ የሚሰራው እኮ ነው። ቱሉን የማያውቃለ? ቱሉ 31 ዓመቱ ነው ወይም ወደዚያ ግድም ነው። እና የቱሉ ቁመት ረጅም ነው። የቱሉ እጆች ትላልቅ ናቸው። የቱሉ ክንዶች ጠንካሮች ናቸው። የቱሉ መዳፎች ሻካራ ናቸው። ቱሉ ከማካሮኒ ፓስታና ፓስቲኒ ፋብሪካ ውስጥ በወፍጮ ክፍል ውስጥ ነው የሚሰራው። ወፍጮ ክፍል 6 ዓመት ሰርተዋል። የፋብሪካው ባለቤት ሙሴ ጋሌብ ናቸው። ጌታ ጋሌብ እዚች ሀገር እቺው የኛይቱ የምንላት ሲገቡ ቤሳቢስቲን አልያዙ። እዚህ ከገቡ በኋላ ነው ይህን ሁሉ ያፈሩት። ያንን ሁሉ ቪላ ሰርተው የሚያከራዩት፣ ያንን ሁሉ ሱቅ የከፈቱት ጌታ ጋሌብ የናጠጡ ዲታ ናቸው። አቤት ሰራተኛ ሲፈራቸው! ጌታ ጋሌብ ሽማግሌ ናቸው። አጭር መላጣ፣ ባርኔጣ የማይለያቸው፣ አማርኛ አቀላጥፈው የሚያውቁ እድላም ሰው ናቸው። ስለ አበሻ ሲናገሩ አበሻ ስራ አይወድም፣ አበሻ ሰነፍ ነው፣ ለዚህ ነው ሀብታም የማይሆነው እንደኔ ይላሉ። ቱሉ ፎርሳ በወር 35 ብር ያገኛል። ያ ደሞዙ ነው። ቱሉ ፎርሳ ሲሏችሁ ፎርሳ ያባቱትም እንዳይመስላችሁ አይደለም። የወፍጮ ቤትም ስራ አታውቁም እንዴ? ስንዴ በካሚዮን ይመጣል። በካሚዮን ወደ መጋዘን ይገባል። ከመጋዘን ወደ ማንጠሪያው የወንፊት ቤት ይወሰዳል። ከዚያ ይታጠባል። ከዚያ በሞተር ይደርቃል። ከስንት ጣጣ በኋላ ይፈጫል። ዱቄቱ በጆኒያ እየታሰረ ወደ ብኮ ክፍል ይተላለፋል። ይህን ሁሉ የሚያደርገው የሰው ትከሻ ነው። ካሚዮን ሲመጣ ካቦ ሰው ይጠራል እንዲያወርዱ። 1-2 ፎርሳ
1 2 ፎርሳ፣ 1 2 ፎርሳ። ከመኪና ላይ ኩንታሉን እየተሸከሙ ወደ መጋዘን ትንን ይላሉ። እና በስራ ቱሉን የሚያህል የለም። ኩንታል ተሸክሞ ሲበር ጭብጥ ላባ የያዝም አይመስል ሁልጊዜ በጭሆት 1 2 ፎርሳ፣ 1 2 ፎርሳ ማለት ይወዳል። ለዚህ ነው ቱሉ ፎርሳ ተብሎ የቀረው እንጂማ ያባቱ ስም ሆኖ አይደለም። የቱሉ ሚስት ጠንፌ ነው የምትባለው። እንጀራ ለመግዛት ጉልት የሄደ ሁሉ ጠንፌን ያውቃታል። መሸት ሲል ወደ ጉሊት ብቅ ያለ ሁሉ ጠንፌና የእንጀራ ሰፌዳዋን ይለምዳል። መሸት ሲል የቀን ሰራተኞች ወደ ቤታቸው ይመጣሉ። እግረ መንገዳቸውን እንጀራ ይገዛሉ። ሲመሽ እንጀራ ገበያው ይደራል። እስኪ እንጀራው ይላል ጠጋ ይልና፣ ይኸው ወርቅ የመሰለ እንጀራ ይባላል። ጤፍ ነው ወይስ ቅይጥ ይላል አፉ። ንጹህ የበቾ ጤፍ ተብሎ ይነገረዋል። ጠንፌ ዘንድ ግን ብዙም እንዲያ ብለው አይጠይቁም። ብዙዎቹ ስለሚያውቋት ዝም ብለው ነው የሚገዟት። አንዳንዴ ከተጠየቀችም ጤፍ ነው ትንሽ ዘንጋዳ አለበት። የቀን ሰራተኞች ላፋቸው ነው የሚጠይቁት፣ ያገኙትን ነው የሚገዙት። የሚገርመው ነገር የቀን ሰራተኞች ወንድ ላጤዎች ናቸው። የቀን ሰራተኞች ወጥ አይሰሩም። የቀን ሰራተኞቹ ብዙ ሆነው በትንሽ ቤት ውስጥ ነው የሚኖሩት። ታዲያ ለምን ዳቦ ገዝተው አይበሉም? ዳቦ ወጥ አያስፈልገውም። ዳቦ ወይም ወፎ የወንድ ላጤ ምቹ ምግብ ነው። ግን የቀን ሰራተኞቹ ከዳቦ ይልቅ እንጀራ ይመርጣሉ። ደረቅ እንጀራ ማላመጥ ደስ ይላቸዋል። ምናልባት የቀድሞ ቤታቸውን የወትሮ ትዳራቸውን የሚያስታውስላቸው እየመሰላቸው ይሆናል። እንጀራ የወደፊቱ የተስፋ ምልክት እየመሰላቸው ይሆናል። ጠንፌ 25 ዓመት ይሆናታል። ጠንፌ ከ2 ዓመት በፊት ቱሉ ፎርሳን አገባች። በፊትማ ከአያቷ ጋር ስትኖር የመንደር እንጀራ ጋጋሪ ነበረች። እንጀራ መጋገር እንዴት ያለ ስራ መሰላቸው! አንዱ ቤት ሰላቢ ነች ይላሉ፣ ሌላው ቤት ማገዶ አይመክታትም ይላሉ። ሌላው ቤት እንጀራ ታወፍራለች፣ ሌላው ታሳሳለች። ጣጣ ነው። በመጨረሻ አያቷ ሲሞቱ ጋግሮ ከመብላት ይልቅ በ3 ብር ተቀጥሮ ጋግሮ መሸጥ ይሻላል ብላ በነጋዴነት ተጠቀለለች። ከቱሉ ጋር የተዋወቁት በእንጀራ ደንበኝነት ነው። ሆሆ ይሄ ደግሞ ራሱን የቻለ ታሪክ እኮ ነው። ታዲያ ጠንፌ ወንድ ልጅ ወለደች። ልጁ ደግሞ ጤና የለው። እሷንም ጤና ነሳት። የእንጀራ ንግዱም አላዋጣ አለ። እንደ ድሮ እርካሽ ዱቄት ፍለጋ መንከራተት አለ። ማገዶ ፍለጋ አገር ጥሎ መሄድ አለ። ኧረ ስንቱ! በዚህ ላይ ልጇ ጤና የለው። ባሎች ሁሉ ሚስቶቻቸውን ይማታሉ። ባሎች ሁሉ ይሰክራሉ። ቱሉ ግን አይማታም፣ አይሰክርም። ከጠንፌ ምንም አይደብቃት። አምላኩ ጠንፌ ናት። ያለ ጠንፌ ምን ህይወት አለውና? ጠንፌን ባሏን ትወዳለች፣ ታከብራለች። ጠንፌ አቤት ዛሬ ደሞዝ ተቀብዬ ከጓደኞቼ ጋር ጠላ ቤት ገብቼ 60 ሳንቲም አጠፋው። ደግ አደረግ። ጠንፌ ቀና ብላ ሳታየው። ጠንፌ ለቱሉ፣ ቱሉ ለጠንፌ የተፈጠሩ ይመስላሉ። ትሳሳለታለች። ጠንፌ ዛሬ ደሞዝ ተቀበልኩና ስመጣ ሉካንዳ ቤት ገብቼ የ50 ሳንቲም ስጋ ገዛሁልሽ። ጥሩ አደረክ። ከዚያ በፊት አማረኝና 1 ብር ላይ ጠጅ ጠጣ። ምን ነው ጠንፌ ከፋሽ እንዴ? አረ እንዴት ሆነ? ቱሉ ሚስቱን ትኩር ብሎ እያያት የምትሟማ ይመስለዋል። ይታሳላታል። ታዲያ ልጁ እየዋለ እያደረ ይታመም ጀመር። በተወለደ በ10 ወሩ የጠና ህመም ታመመ። ይቃትት ጀመር፣ ያጣጥር ጀመር። ሐኪም ቤት ውሰጂው ይላሉ ጎረቤቶች። የትኛው ሐኪም ይሻላል? አሮጌው አውሮፕላን ጣቢያ ያለው ጥሩ ነው። እሺ እስቲ ትላለች ጠንፌ
ለባሏ ግን አትነግረውም። ምን ብላ ትነግረው? የቤት ክራይ 14 ብር፣ የቤት ጣጣ ሌላውን ይዋጣዋል። ምን ብላ ትንገረው? እንጨት ውድ፣ እህሉ ውድ፣ የኩራዝ ጋዝ እንኳ ከአቅሙ ድሮ በ2 ፍራንክ የሚሸጠው ዛሬ በ4 ፍራንክም አይገኝ። ሁሉ ቀጥሏል። የረከሰ ቢኖር የሰው ነፍስ ነው። ታዲያ ምን ብላ ትንገር? ልጁ ጠናበት። የሰው አፍ ደግሞ አይጣል ነው። በቅሎ ግዙ፣ አንድ ጨው ላይ ያግዙ ማለት ያ ነው። ኧረ እባካችሁ ሐኪም ውሰዱት አሉ አንድ ቀን ማታ ሊጠይቁ የመጡ የመንደር አሮጊት። የትኛው ይሻላል አለች ጠንፌ። የውራኤሏ ጥሩ ናት ሲሉ ሰምቻለሁ። እንዲህ እንዳትመስልሽ፣ አሁን የዝች የቀለሟ ልጅ ታማባት እንዲያው በጠና ተይዛባት እዚያ ሂዲያ እንዲያው በአንድ መርፌ ነው ያዳነቻት። ደግሞ ዋጋዋም ትንሽ ነው። 2 ብር ከፍሎ ካርኒ መቁረጥ ነው በቃ። ከዛ በኋላ ጠንፌ ልቧ ስንጥቅ አለ። የውራኤሏ ሐኪም 2 ብር ሲመሽ የታመመው ሕፃን ከቶውንም ጡት መሳብተሳ ነው። ያ የፈራችው ሊመጣ ነው። ወልዶ መቅበር ላይቀርላት ነው። አይ ሰው መሆን ቱሉ። ምን አልሽኝ ጠንፌ? 2 ብር አለ? አይ አሁን እንዴ እኔ 2 ብር ነው ያልሽኝ? አሁን 2 ብር ለውራኤሏ ሐኪም የሚከፈል ሐኪም ቤት መሄድ ያስፈልጋል። አሁን በጣም አሞታል። አታዩም ትኩሳቱን? ይሁን ነገ ጠዋት በደራለሁ። ግድ የለም ጠንፌ አታስቢ። ሕፃኑ መቃጠቱን ቀጠለ። ከተውንም ማልቀስ እያቃተው ሄደ። ጠንፌ ለባሏ የሚበላውን ሰጠችውና ልጇን አቀፋ ቁጭ አለች። እንብላ እንጂ ጠንፌ፣ እኔ ስበላ ነው ያልኩት። እባክህ የሴት ነገር ስቀምስም ስበላም ጠገብኩ። ቱሉ የቀረበለትን የእንጀራ ፍርፋሪ በኩራዝ ብርሃን አስተዋለው። ትናንት ከፊቱ የተነሳው የሻገተ እንጀራ ነው። ጠንፌ ዋሽታለች። ጠንፌ ምንም አልቀመሰች። ጠንፌ ጦሟ ልታድር ነው ለሱ ብላ። ጠንፌ ልጁን ታቅፋ በዓይኗ እንቅልፍ ዘወር ሳይል ነጋላት። ቱሉ ብር ሊበደር ወደ ፋብሪካ ሄደ። በሽተኛ ሕፃን፣ ምስኪን እናት፣ የምስኪን እናት እንባ በትንሿ ጎጆ ውስጥ ቀሩ። ቃልዲስ ፖድካስት ትዝታውን በድምጽ ትዝታውን በድምጽ